በቀብር ስነ ስርዓት ላይ ሰዎች ምን ሲያደርጉ ታያለ? ሲቀርጹ ነው። ዛሬ የኢትዮጵያ ሕዝብ የኪነ ጥበብ ባለሙያዎች ሕፃን አዋቂው አንዱን ታላቅ የጨዋነት ተምሳሌት በለቅሶ ተሰናብቷል። ነገር ግን በአርቲስት ነጻነት ወርቅነህ ስንብት ላይ የተላለፈው አንድ ያልተጠበቀ መመሪያ ብዙዎችን አስገርሟል፣ ሌሎችንም ደግሞ አስቆጥቷል። ካሜራ ይዞ መገኘት በጥብቅ የተከለከለ ነው የሚል ነበር። ለመሆኑ ይህ ውሳኔ ከቤተሰብ ፍላጎት በላይ ራሱ ነጻነት ወርቅነህ በሕይወት እያለ ሲታገልለት የነበረው የክብር ስንብት መርህ ውጤት መሆኑን ያውቃሉ? ነጻነት በአንድ ወቅት በጓደኛው ቀብር ላይ ካሜራ ደቅኖ የተገኘን ግለሰብ ለምን በቁጣ አባረረ? ትናንትስ በኢቢኤስ ስቱዲዮ ውስጥ ባዶን በቀረው ወንበሩ ፊት ባልደረቦቹ ምን አሉ? ዛሬ በሶሻል ሚዲያ ዘመን የቀብር ስነ ስርዓት ክብሩን እያጣ ባለበት በዚህ ወቅት የነጻነት ቤተሰቦች የወሰዱት እርምጃና በታዋቂዎች ሰዎች የቀብር ስነ ስርዓት ዙሪያ ያሉ ያልተሰሙ ታሪካዊ ፈተናዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ያ ሁሉ ፈገግታ፣ ያ ሁሉ የጥበብ ሀብት፣ ያ ሁሉ ለጋስ ማንነት በቅጽበት ትዝታ ይሆናል ብሎ ማናሰበ? በኢትዮጵያ የጥበብ ሰማይ ስር በፈገግታው ድምቀትና በትወናው ጥልቀት ብዙዎችን ሲያስደምም የነበረው አርቲስት ነጻነት ወርቅነህ ጥር 8 ቀን ድንገት ሲለየን መላዋ ኢትዮጵያ በሐዘን ድባብ ተውጣለች። ነጻነት ገና በልጅነቱ እናትና አባቱን በማጣት በብቸኝነትና በናፍቆት ያደገ ሰው ነበር። ይህንን የልጅነት እጦቱን በሰው ፍቅር ለመካስ የጣረው ነጻነት እንደ እናትና አባት ሆና ላሳደገችው አያቱ ልዩ ክብር ነበረው። ለቅርብ ወዳጆቹ ደጋግሞ የሚናገረው አንድ ልብ የሚነካ ኑዛዜ ነበረው። ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ የሚል። የሚገርመው ከመሞቱ አንድ ሳምንት በፊት ወደዚያው ተጉዞ ቤተክርስቲያኑን ስለማሳደስ ሲመክር መቆየቱ ነው። ሆኖም ነጻነት የሀገር ዕዳና የጥበብ ባለቤት በመሆኑ ኑዛዜው ሳይፈጸም የቀብር ስነ ስርዓቱ በታላቁ ስላሴ ካቴድራል እንዲሆን ተወስኖ ዛሬ ይህ እየተፈጸመ ይገኛል። የነጻነት ቤተሰቦችና ወዳጆች አሁን ባለባቸው ከፍተኛ ሐዘን ምክንያት ለሶሻል ሚዲያ አካላት ጥብቅ ማሳሰቢያን አስተላልፈዋል። በእሁድ የቀብር ስነ ስርዓት ላይ ምንም አይነት የቪዲዮ ቀረጻም ሆነ የቀጥታ ስርጭት እንዳያደርጉ በጥብቅ ተከልክሏል። በጣም ደክሞናል፣ ነጻነታችንን አትጋፉ ሲሉ የሐዘን ጊዜያቸውን በዝምታ እንዲያሳልፉ ህዝቡ እንዲተባበራቸው ጠይቀዋል። ይህ አሁን ቤተሰቦቹ የወሰዱት ውሳኔ ራሱ ነጻነት በህይወት እያለ ከነበረው ጽኑ አቋም የሚመነጭ ነው። ነጻነት በአንድ ወቅት በሰጠው ቃለ መጠይቅ የቅርብ ጓደኛውና የሙያ አጋሩ ጋዜጠኛ አስፋው መሸሻ በሞተበት ወቅት ያጋጠመውን ታሪክ በቁጭት ተርኳል። በዚያ መሪር የሐዘን ወቅት አንድ ግለሰብ ካሜራውን ደቅኖ የሟቹን አስከሬንና የቤተሰቡን የመጨረሻ የለቅሶ ስሜት በቅርብ ርቀት ለመቅረጽ ይሞክር ነበር። ነጻነት ይህንን ድርጊት ሲመለከት ለሟች ቤተሰብ ክብር የማይሰጥና ስነ ምግባር የጎደለው ሆኖ ስላገኘው ዝም ብሎ መመልከት አልቻለም። በታላቅ ቁጣ ካሜራውን ይዞ የነበረውን ግለሰብ ቀብር የፎቶ መነሻ ስፍራ አይደለም በሚል ከዚያ ቦታ እንዲወገድና እንዲባረር ማድረጉን በቁጭት ተናግሯል። ምን እያረክ ነው ምናምን አለው። ይሄ እንዴ ምን ችግር አለው ምናምን አለ። እንዴ ችግር የለም የታውቀዋለህ አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ነጻነት በወቅቱ የወሰደው እርምጃ ዛሬ ለቤተሰቦቹ መመሪያ ትልቅ መነሻ ሆኗል። ሰውን በህይወት እያለ አክብሩት፣ በሞት ጊዜ ግን እረፍት ስጡት የሚለው የነጻነት መርህ ዛሬ በእርሱ የቀብር ስነ ስርዓት ላይ እየተተገበረ ይገኛል። ይህ ታሪክ የሚያሳየን የታዋቂ ሰዎች ቀብር ፈተና ዛሬ በሶሻል ሚዲያ ዘመን የጀመረ ብቻ አለመሆኑን ነው። በአስፋው መሸሻ ቀብር ላይ ነጻነት ያባረረው አንድ ግለሰብን ነበር። ዛሬ ግን በቴክኖሎጂው እድገት ምክንያት እያንዳንዱ ሰው ስልኩን ይዞ የቀብርን ስነ ስርዓት የሚረብሽበት ሁኔታ ተፈጥሯል። ሰዎች የሟችን ቤተሰብ ስቃይ ለቪውና ለላይክ ሲሉ ያለ ፍቃድ መቅረጽ ስነ ምግባር የጎደለው ተግባር እየሆነ መጥቷል። የነጻነት ቤተሰቦች ካሜራ አይገባም ማለታቸው ያንን ነጻነት በጓደኛው ቀብር ላይ ያስከበረውን የክብር ስንብት መርህ ለማስቀጠል የተደረገ ጥረት ነው። ይህ ውሳኔ ሌሎችም
ቤተሰቦች የሐዘን ጊዜያቸውን በሰላም እንዲያሳልፉ አርአያ የሚሆን ነው። የቤተሰብ ጨዋታ ፕሮግራሙ ላይ የነበረው ጨዋነት ተወዳጅ ፈገግታውና ተወዳዳሪዎችንም ሆነ ተመልካቾችን የሚያከብርበት ልዩ ጥበብ እርሱን ልዩ ያደርገዋል። ነጻነት በፕሮግራሙ ላይ የሚያሳየው ትህትና የለበሰ ስብዕና በኢትዮጵያ ቴሌቪዥን ታሪክ ውስጥ ትልቅ ቦታ አለው። እርሱ ፕሮግራም መሪ ብቻ ሳይሆን የኢትዮጵያውያንን የቤተሰብ እሴትና ጨዋነት በመድረክ ላይ የሚወክል ሰው ነበር። ይህ ጨዋነቱ ደግሞ በህይወቱ መጨረሻም ቢሆን ቤተሰቦቹ የእርሱን ክብር ለመጠበቅ ለወሰዱት ውሳኔ ትልቁን መስፈርት ጥሏል። ትላንት ደግሞ በኢቢኤስ ቴሌቪዥን እጅግ ልብ የሚነካ ትዕይንት ተመልክተናል። ነጻነት ለዓመታት ፕሮግራሙን ሲመራበት በነበረው ስቱዲዮ ውስጥ የእርሱ ወንበር ባዶ ሆኖ የሥራ ባልደረቦቹ ተገኝተው ነበር። ፕሮግራሙን ከሚያስተላልፍበት ያ ስቱዲዮ ሆነው ባልደረቦቹ የገለጹት ሐዘን በእውነት ማንኛውም ተመልካችን የሚያስለቅስ ነበር። በዚያ ልዩ የሐዘን መግለጫ ላይ ባልደረቦቹ ስለ ነጻነት ማንነት ምስክራቸውን ሰጥተዋል። ነጻነት ለስራው ያለውን ጥንቃቄ፣ ለተናናሾቹ የሚያሳየውን አክብሮትና የቱን ያህል የሥርዓት ሰው እንደነበር አውስተዋል። ያ ባዶ ወንበርና በስቱዲዮ ውስጥ የነበረው የዝምታ ጭንቀት ነጻነት በኢቢኤስ ግቢ ውስጥ ብቻ ሳይሆን በኢትዮጵያ ሚዲያ ውስጥ የነበረውን ትልቅ ቦታ በጉልህ አሳይቷል። ባልደረቦቹ ነጻነት ማለት ስርዓት ነው ሲሉ የገለጹት አገላለጽ ዛሬ በቀብሩ ላይ ለተጣለው የካሜራ ክልከላ ትልቅ ማብራሪያ ይሆነናል። የነጻነት ወርቅነህ ህይወትና አቋም የሚያስተምረን ትልቅ ቁም ነገር አለ። የቤተሰብ ጨዋታ ላይ ስናየው እንደነበረው ሁሉ ነጻነት በህይወቱም ሆነ በሙያው ስነ ስርዓትና ክብርን የሚያስቀድም ሰው ነበር። ትላንት ባልደረቦቹ በስቱዲዮ ውስጥ የገለጹት ሐዘንና ቤተሰቦቹ ያወጡት መመሪያ ነጻነትን የምናስታውስበት መንገድ በክብር መሆን እንዳለበት ያሳየናል። ሐዘኑ በድንገት ሲሰማ ከመሪዎች እስከ ጥበብ ባለሙያዎች የተላኩ የልብ ሰባሪ ስንብቶች የነጺን ክብር የሚያጎሉ ሆነዋል። የነጻነት ህልፈት እንደ ሰደድ እሳት ሲሰራጭ መጀመሪያ ድምጻቸውን ካሰሙት መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ ነበሩ። ጠቅላይ ሚኒስትሩ ነጻነት በድንገት በማረፉ ሐዘን ተሰምቶኛል ካሉ በኋላ በተለይም በህዳሴ ግድብ ፕሮግራም ላይ ህዝብን ለማስደሰት የነበረውን ትጋት በታላቅ አክብሮት አንስተዋል። የጥበብ ምልክቱ ቴዲ አፍሮም ቢሆን የልብ ስብራቱን በገላጭ ቃላት አስፍሯል። ውድ ወንድሜ ነጺ እንዳልከው የማንቋቋመው የሚያሳምም ሐዘን ነው ሲል የሰው ልጅ እቅድና የፈጣሪ ፍቃድ ስላላቸው ልዩነት በሐዘን ስሜት መልእክቱን አስተላልፏል። ያቺ ጥር 8 ቀን ነጻነት ልብሱን እየለባበሰ ሳለ ድንገተኛ ህመም ተሰማው። ወደ ጓደኛው ደውሎ አልቻልኩም ሲል የተናገራት ቃል የመጨረሻው ሆነች። በምሳ ሰዓት ገደማ ያ ሁሉ የወደፊት ተስፋ ከዚህ ዓለም በሞት ተለየ። ይህ መርዶ በስደት ያሉ ወዳጆቹን ክፉኛ ነክቷል። አርቲስት ሃና ዮሐንስ ከባዕድ ሀገር ሆና የሰማችው መርዶ ውስጧን አቃጥሏታል። መኪናዋ ውስጥ ገብታ የጮኸችው ጩኸት የብዙዎችን ስቃይ ይወክላል። ጋዜጠኛ መቅደስ ደበሳይም የኔ ንጹህ ነጽዬ ስትል የልብ ስብራቷን ገልጻለች። በቅድስት ስላሴ ካቴድራል በተካሄደው ስነ ስርዓት ካሜራ መከልከሉ ማመን ያቃታቸው ቤተሰቦቹ አፈር ሲለብስ ሲያዩት ነጺን በትዝታ መነጽር ብቻ ልናየው ግድ ሆኖብን ተሰናብቶናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የቀብር ስነ ስርዓት ላይ ካሜራ መከልከሉን ትደግፋላችሁ? በቤተሰብ ጨዋታ ፕሮግራም ላይስ ስለ ነጻነት ወርቅነህ ያላችሁ የማይረሳ ትዝታ ምንድነው? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቆዩን።